ሰላም ክቡራትና ክቡራን እንደምን አላችሁ? ይህ አሳዋቂ ሚዲያ ነው። የጤና ባለሙያዎች ሁለተኛ ዙር የሥራ ማቆም አድማ ሊያካሂዱ ስለመሆኑ፣ አንጋፋው የአዲስ አበባ ዩኒቨርሲቲ የአፍሪካና የእስያ የጥናት ማዕከል እንዲፈርስ ስለመወሰኑ፣ የአብይ ቁማር በኳታር ምን ያመጣል፣ የግዕዝ ትምህርት እንዲሰጥ የተያዘው እቅድ በአስቸኳይ ይቁም ስለመባሉ፣ የኤርትራን የጦርነት እቅድ የሚያጠና ኮሚቴ ስለመቋቋሙ በዛሬው መረጃችን ወደ እናንተ የምናደርሳቸው ዋና ጉዳዮቻችን ናቸው። ወቅታዊ ፈጣንና ታማኒ መረጃ እንዲደርሳችሁ ቤተሰባችን ሁኑ እያልን ወደ መረጃው እናልፋለን። ከወራት በፊት የተካሄደው የጤና ባለሙያዎች የሥራ ማቆም አድማ ፈላጊውን ለውጥ ማምጣት ባለመቻሉ በአገር አቀፍ ደረጃ ሁለተኛ ዙር የሥራ ማቆም አድማ ጥሪ ሊደረግ ስለመሆኑ በመነገር ላይ ነው። የሥራ ማቆም አድማው ሊካሄድ እንደሚችል የተገለጸው በመንግስት በኩል ሊደረጉ የሚገባቸው ጉዳዮች ባለመደረጋቸው እንደሆነ ማወቅ ተችሏል። ጉዳዩ ለ4 ኪሎ ባለስልጣናት ድንጋጤ የፈጠረ ሲሆን የሥራ ማቆም አድማው እንዳይካሄድ የጸጥታ አካላት ትዕዛዝ ተላልፎላቸዋል። በዋናነት የሰልፉ አስተባባሪ ናቸው የሚባሉ የሙያ ማህበራት እንቅስቃሴ በጥብቅ እንዲጠና ትዕዛዝ ተላልፏል። ከዚህ በተጨማሪ ለሕክምና ባለሙያዎች የሚሰጥ ፈቃድ ከመስከረም 10 ጀምሮ ላልተወሰነ ጊዜ እንዳይሰጥ ክልከላ ተጥሏል። ከዚህ ቀደም በነበረውና 1 ወር የዘለቀው ተቃውሞ በሚፈለገው ደረጃ ለውጥ ባለማምጣቱና በብልጽግና እንዲሟሉ ስምምነት ላይ የተደረሰባቸው ጉዳዮች ተግባራዊ ባለመደረጋቸው የሕክምና ባለሙያዎች የሥራ ማቆም አድማ ለማድረግ ዝግጅት ላይ መሆናቸውን የውስጥ የመረጃ ምንጮቻችን ይጠቁማሉ። The Israeli military dramatically struck back against its enemies in the Middle East today. እስራኤል በኳታር የወሰደችውን ጥቃት በመቃወም ኢትዮጵያ አጋርነቷን ለማሳየት የብልጽግናው አለቃ ስልክ መደወላቸው ግርታን ፈጥሯል። በቅርቡ በኤርትራ ላይ ጥቃት ለመፈጸም ሽር ጉድ ውስጥ የሚገኙት ጠቅላይ ሚኒስትሩ ወደ ኳታር የደወሉበት ምክንያት ፖለቲካዊ ሊሆን እንደሚችል የዘርፉ ምሁራን በመናገር ላይ ናቸው። በጠቅላዩ የአመራርነት ዘመን ኢኮኖሚው ድባቴ ውስጥ ስለመውደቁ መፍትሄ ማግኘት ባለመቻላቸው ሌላ የኢኮኖሚ ትርፍ ሊያስገኝላቸው በሚችል ተግባር ውስጥ ተዘፍቀዋል። ድርጊታቸው በአረብ ሊግ ፖለቲካ የግብፅን ማስፈራሪያ ወደ ጎን ለማድረግ ኳታርን የመጠቀም ፍላጎት እንዳላቸው አመላካች የብልጣብልጥ አካሄድ መከተል ጀምረዋል የሚሉም በርካቶች ናቸው። የብልጽግናው አለቃ ኳታርን ደግፎ እስራኤልንም ፈልጎ ከሁሉም የመጠቀም ፍላጎት መርህ አልባ በሆነና ትርጉም በማይሰጥ አካሄድ ውስጥ አገራቸውንም ራሳቸውንም ለማሳለፍ የሚያደርጉት ጥረት ምን ይዞ ይመጣል የሚለውን ለመመልከት ጊዜ የሚያስፈልግ ቢሆንም ከአጀማመሩ ግን ትርጉም የማይሰጥ ስለመሆኑ ፖለቲከኞች በመናገር ላይ ናቸው። ጠቅላዩና ፕሮፌሰር ብርሃኑ ነጋ ያፈረሱት የአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናት ማዕከል ጋፋ መምህራን ጉዳይ ዕጣ ፈንታ አለየም። ተጨማሪ መረጃ ይዘንለታል። አብራችሁን ቆዩ። የአፍሪካና እስያ ጥናት ማዕከል በአዲስ አበባ ዩኒቨርሲቲ ከተቋቋሙ የትምህርት ክፍሎች ውስጥ የሚመደብ ሲሆን የአፍሪካና እስያ ሀገራትን ሁኔታ የሚያጠና የትምህርት ክፍል ነው። በርካታ ተማሪዎችን በቀኑና በማታው ፕሮግራም በማስተማር በርካቶችን መንግስታዊና መንግስታዊ ላልሆኑ ተቋማት በሁለተኛ ዲግሪ ሲያበረክት ቆይቷል። ከያዝነው 2018 ዓ.ም ጀምሮ ግልጽ ባልሆነ ሁኔታ ትምህርት ክፍሉ በብልጽግናው አለቃ ቀጥተኛ ትዕዛዝ በትምህርት ሚኒስትሩ ብርሃኑ ነጋ አስፈጻሚነት እንዲፈርስ ተወስኗል። በትምህርት ተቋሙ ሲያስተምሩ የነበሩ በርካታ ምሁራን የጡረታ ጊዜያቸው ሳይደርስ ጡረታ እንዲወጡ ካልሆነም ደግሞ ወደ ሌላ ትምህርት ክፍል እንዲገቡ ትዕዛዝ ተላልፏል። ይህ ሁሉ ግፍ ሲፈጸም መምህራኖችን ለማናገር የሞከረ መንግስታዊ ኃላፊ አለመኖሩም ተደርሶበታል። ኃላፊነት የተሰማቸው ጥቂት መምህራን ድርጊቱ ዋጋ የሚያስከፍልና ህጋዊ አካሄዱ ላይም ጥያቄ የሚያስነሳ መሆኑን ቢናገሩም የመንግስትም ሆነ የብርሃኑ ቢሮ ፈቃደኛ ሳይሆኑ መቅረታቸው ያገኘናቸው መረጃዎች ይጠቁማሉ። በእውቀት ኮትኩቶ ያስተማሩትና የብልጽግናው መንግስት ተጠሪ የሆነው ተስፋዬ ቤልጅጌም ቀድሞ ያስተማሩት መምህሮቹ ሊያናግሩት ቢሮ ቢሄዱም ችግራቸውን ለማድመጥ ፈቃደኛ ሳይሆን ስለመቅረቱና በሩን እንደዘጋባቸው ያገኘነው መረጃ ይጠቁማል። እነ ዶክተር ሳሙኤል ተፈራ፣ እነ ዶክተር ደቻሳ፣ ዶክተር ጌታሁን፣ ዶክተር ቅድስ ገብረስላሴ፣ ዶክተር መሐመድ አህመድ፣ ዶክተር መሐመድ ሐሰንና ሌሎች የሀገር መልኮችና ምሁራን በ2018 ዓ.ም ዋጋ ከከፈሉበት የትምህርት ክፍል ገለል እንዲደረጉ መንግስታዊ ውሳኔ ተላልፏል። ነውረኛው የብልጽግናው መንግስት ነውሩን እንደ ጌጥ ቆጥሮ የሀገር መልኮችንና ምሁራንን በመከበሪያቸው ጊዜ አዋርዶና አሳፍሮ ሙያቸውንም አስንቆ አገሪቱን የደናቁርት መሰብሰቢያ ማዕከል ማድረጉን ቀጥሎበታል። የትምህርት ክፍሉ በግፍ እንዲፈርስ ተደርጎ በታሪክ ዲፓርትመንት ስር እንዲሆን በማድረግ ታሪክ ይቅር የማይለው ስህተት በአገር ላይ ፈጽሟል።
በዘንድሮ ዓመት በአማራ ክልል በሚገኙ ትምህርት ቤቶች ሊሰጥ የታቀደው የግዕዝ ትምህርት በአስቸኳይ እንዲቆም የደሴ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ጠይቋል። ምክር ቤቱ በዚህ ሳምንት ባወጣው መግለጫ ከትምህርት ፖሊሲ ውጭ የግዕዝ ትምህርት በግዴታ ተግባራዊ እናደርጋለን ከተባለ ጉዳዩ ሃይማኖታዊ ቅኝ ግዛት በመሆኑ ወደ ሰላማዊ ትግል እንገባለን ሲል አሳስቧል። በአማራ ክልል በ2018 ዓ.ም የትምህርት ዘመን ሶስተኛ ክፍል ጀምሮ በሁሉም ትምህርት ቤቶች የግዕዝ ቋንቋ ለመስጠት መሰናዳቱን የክልሉ ትምህርት ቢሮ አስታውቋል። ትምህርቱ ከ2015 ዓ.ም ጀምሮ በሙከራ ደረጃ ሲሰጥ ቆይቷል። ሆኖም የመምህራን እጥረት ሳቢያ በሁሉም ትምህርት ቤቶች ማዳረስ እንዳልተቻለ መገለጹ አይዘነጋም። በዘንድሮ የትምህርት ዘመን ግን በተሻለ ዝግጅት ይሰጣል ሲል ቢሮ አስታውቋል። ምንም እንኳን የክልሉ ትምህርት ቢሮ ይህንን ቢልም የደሴ ከተማ አስተዳደር እስልምና ጉዳይ ምክር ቤት ባወጣው መግለጫ ትምህርቱ ሲዘጋጅም ሆነ ሲጠና በስውርና ህዝበ ሙስሊሙን ባገለለ መልኩ ነው በማለት ወቅሷል። ይህ ተግባር የኦርቶዶክስ ሃይማኖት አስተምህሮን ተግባራዊ ለማድረግ የተፈለገ በመሆኑ ተቀባይነት የለውም ብሏል። በሙስሊሙ ከግዕዝ ይልቅ አረብኛ ትምህርት ብቸኛና የማይተካ ሚና እንዳለው የሚያስረዳው መግለጫው ግዕዝ ማስተማር አድሏዊና የለየለት የማግለያ አካሄድ ነው በማለት ተችቷል። የደሴ ከተማ አስተዳደር እስልምና ጉዳዮች ምክር ቤት የግዕዝ ትምህርት ለህዝበ ሙስሊሙም ሆነ ለሌሎች የማህበረሰብ ክፍሎች የሚሰጠው ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ፋይዳ እንደሌለው ገልጿል። በዚህ ሳቢያ ይዞት የሚመጣው ፖለቲካዊና ማህበራዊ ኪሳራ ከባድ ከመሆኑም ትምህርቱን የመስጠት ውጥን በፍጥነት እንዲቆም ጠይቋል። ከትምህርት ፖሊሲውና አዋጅ ውጭ ትምህርቱ በግዴታ የሚሰጥ ከሆነ ግን ሃይማኖታዊ ቅኝ ግዛት በመሆኑ አንቀበልም ማለቱን ኢትዮቲዩብ ከመግለጫው ተመልክቷል። የግዕዝ ቋንቋን የማስተማር ሂደቱ የሚቀጥል ከሆነ በቀጣይ ከህዝቡ ጋር ወደ ሰላማዊ ትግል እንገባለን ሲል ምክር ቤቱ አሳስቧል። ጠቅላይ ሚኒስትር አብይ አህመድ የኤርትራን ወታደራዊ ዝግጅት የሚያጠና ልዩ የደህንነት ቡድን እንዲዋቀር ስለማዘዛቸው በቀጣይ የምንነግራችሁ ዘገባችን ነው። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ከ2 ሳምንት በፊት ከመከላከያና ደህንነት ኃላፊዎች ጋር ባደረጉት ውይይት የኤርትራን ወታደራዊ ዝግጅት እንዲሁም እንቅስቃሴ የሚያጠና ልዩ የደህንነትና ወታደራዊ መዋቅር እንዲዘጋጅ ማዘዛቸው ተዘግቧል። ለ5 ቀናት የቆየው ውይይት በጎረቤት ሀገር ኤርትራ ላይ ያተኮረ እንደነበር አፍሪካን ኢንተለጀንስ ዘግቧል። አብይ ያስተላለፉት ትዕዛዝ በኢትዮጵያና በኤርትራ መካከል ያለው ውጥረት እያደገ መምጣቱን ተከትሎ መሆኑን ተገልጿል። በሰሜኑ የሀገሪቱ ክፍል በነበረው ጦርነት ፌዴራል መንግስት ጋር በመሆን በጦርነቱ የተሳተፈችው ኤርትራ የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ ከኢትዮጵያ ጋር መቃቃሯ ይነገራል። ኢትዮጵያ የባህር በር ጥያቄን በይፋ አጀንዳ ማድረግ ከጀመረች ወዲህ በሁለቱ ሀገራት መካከል ያለው ውጥረት ወደ ጦርነት ሊያመራ ይችላል የሚል ስጋት ፈጥሯል። ጠቅላይ ሚኒስትር አብይ ከ12 ቀናት በፊት ከጸጥታ ተቋማት አመራሮች ጋር ያደረጉትን ውይይት አስመልክቶ በማህበራዊ ገጾቻቸው ባስተላለፉት መልእክት የሀገሪቱ የጸጥታ ተቋማት ዝግጁነት የኢትዮጵያን ብሔራዊ ጥቅሞች ለማስከበር በሚያስችል ደረጃ ላይ መድረሱን አረጋግጠዋል። ነሐሴ 30 2017 ዓ.ም የተደረገውን ውይይቱን አስመልክቶ ባሰፈሩት ጽሑፍ ኢትዮጵያ ከዘመን ጋር የዘመኑና በህገ መንግስታዊ እሴቶች ላይ የተገነቡ የጸጥታ ተቋማት እየገነባች መሆኗን አስታውሰዋል። አፍሪካን ኢንተለጀንስ ደግሞ ከነሐሴ 27 እስከ ጳጉሜ 1 ተካሂዷል ባለው ውይይት የመከላከያ ሚኒስቴር፣ የብሔራዊ መረጃና ደህንነት መስሪያ ቤት እንዲሁም የኢንፎርሜሽን መረብ ደህንነት አስተዳደር ኃላፊዎች ተሳታፊ እንደነበሩ አስታውቋል። የተዘረዘሩትን የደህንነትና ወታደራዊ ተቋማት በማቀናጀት ኤርትራ ላይ ትኩረቱን የሚያደርገው ልዩ የደህንነት ወታደራዊ መዋቅር እንደሚመሰረት ዘገባው ተመላክቷል። የተዘረዘሩትን የደህንነትና ወታደራዊ ተቋማት በማቀናጀት ኤርትራ ላይ ትኩረቱን የሚያደርገው ልዩ የደህንነትና ወታደራዊ መዋቅር እንደሚመሰረት በዘገባው ተመላክቷል። ዓላማውም የኤርትራን ወታደራዊ ዝግጅትና እንቅስቃሴ መገምገም አሊያም ማጥናት መሆኑ ተገልጿል። ክቡራትና ክቡራን ለዛሬ ያዝንላችሁ መረጃ የተከታተላችሁትን ይመስላል። ተጨማሪ መረጃ እንዲደርሳችሁ ቤተሰባችን ይሁኑ እያልን ሌላ ጥንቅር እስከምንገናኝ ቸር ይግጠመን።